ከ650 በላይ ደረሶች ከተለያዩ የሀገራችን ክፍሎች ይዞ ከዓመት እስከ ዓመት ዕውቀት በማሰራጨት ላይ የሚገኘው ሩሃማ የዕውቀት ማዕከል የመጣበት መንገድ ረጅም ነው። ሆኖም ወደፊት የሚጓዝበት መንገድ ያንኑ ያህል ሩቅ ነው። በዚህ ጉዞ ቀላል የማይባሉ ውጣ ውረዶችን ማለፍ ነበረበት። ይህ በዚህ የዕውቀት ማዕከላት በተዳከሙበት ጊዜ ብርሃን ሆኖ የመጣው ሩሃማ መስጂድና የትምህርት ማዕከል በየቀኑ በየወሩ የሚያጋጥሙት እልህ አስጨራሽ ችግሮች አሉት። ምን ማለት ነው? አለዚ ውሂጠ ቢሳኪኒ በሳኪኒ ያጠቃለለው ነገር እንላለን። ነገር ግን ደግሞ የዚህ ቦታ ላይ ምንድነው ጋሊብ ነው እንጂ ማለት ነው መጀመሪያ ላይ ያለ ስኩን ከሆነ አኺራ ላይ ያለ ደግሞ ምንድነው የሚሆነው ሙታሪክ ነው እንጂ ስኩን ሁለት ቦታ ላይ አይገኝም። አንደኛ ማዕከሉ ከ650 በላይ የሆኑ ደረሶችን ዓመት እስከ ዓመት በቻለው አቅም መመገብ በሼኽ መሐመድ ጁር ላይ የተጣለ ኃላፊነት ነው። ለአላህ ከዚያም ቀጥሎ ይህን ኸይር በገንዘብ ድጋፍ እያደረጉ ላሉ ሁሉ ምስጋና ይግባና እስከዚህ ዕለት ሳይቋረጥ ቀጥሏል። ለደረሶች የሚቀርበው ምግብ በዘላቂነትና በተቻለ መጠን በበቂ የበጀት ምንጭ ለመደገፍ በመሻይኾች ጫንቃ ላይ የተጣለውን ኃላፊነት ማቃለል የሁላችንም ኃላፊነት ነው። ምግባቸውም እንደዚሁ ያን ያክል እንትን ቋሚ ነገር አይደለም። ሲገኝ ይበላሉ፣ ካጡም ይታገሳሉ። አጥጋቢ ተመጣጣኝ የሆነ ምግብ የለም። መኝታም እንደዛው አልহামዱሊላህ። ነገር ግን ደረሶቹ የዒልም ፍላጎት ስላላቸው ተቋቁመው ቂራት እየቀሩ ይገኛሉ። ተንግዲህ አላህ ፍሬውን ወደፊት ምን ያላህ ያደርጋል። እንዲሁም ከችግሮቹ የተወሰነው ለመጥቀስ ያክል የምግብ ማነስ አለ። 11 እና 12 ተሆኖ የሚበላው 4 እንጀራ ነው። 4 እንጀራ እንግዲህ ለ11 12 ያው እንደው ማሽተት ካልሆነ በስተቀር መብላት ማለት አይቻልም። ይሄ ነው።